ዓለም በሚያስደንቅና ልዩ በሆኑ ሰዎች የተሞላች ናት። በዛሬው ቪዲዮ ዓለም እንዴት እንዲሆኑ ብላ የተነጋገረችባቸው አስገራሚ ተፈጥሮ ያላቸው ልጆች እናያለን። እነዚህ 10 ልጆች በተፈጥሮ ዓለም ላይ ካሉ ልጆች ለየት ባለ ሁኔታ ወደዚች ዓለም የመጡ ልጆች ናቸው። ይህም ሁኔታ የልጆቹን ጥንካሬና የዓለምን አይን ወደ እነሱ እንዲሆን ያደርጋል። ለዚህ ቻናል አዲስ ከሆኑ ሰብስክራይብ፣ ላይክ፣ ኮሜንት በማድረግ 10ሩን አስገራሚ ልጆች እንይ። ወደ ቪዲዮ Okay, let's go. አንደኛ ዲዲየር ሞቲቭ ሲወለድ ጀምሮ ከጀርባው ላይ ቅርፊት የመሰለ ነገር ይዞ ነው የተወለደው። ይህ ታዳጊ ልጅ ላይ የተፈጠረው ሲኤምኤን ኮግኒሽናል ሜላኖጂክ ነርቫስ የሚባል በሽታ አማካኝነት የሚመጣ ሲሆን ይህ ቅርፊት መሰል ቆዳ 90% የሰውነቱ ክብደት ያጠቃልላል። ጓደኞቹም ሆነ የአካባቢው ሰው ኤሊው ልጅ በማለት ቅጽል ስም ሰጥተውታል። እያንዳንዱ ሰዎች ሲያዩት ሱፐር ሂሮ ነው ብለው ያገሉት ነበር። በትምህርት ቤትና በአካባቢው ዘንድ እሱን ከመጥፎ እድል ጋር በማያያዝ ያገሉትም ነበር። በዚህ ሁኔታ ውስጥ ሆኖ የዲዲ ታሪክ ወደ ጥሩ ሁኔታ ተቀየረ። የብሪቲሽ ፕላስቲክ ሰርጂን የሆኑት ኔል ቡልዴ ሁኔታው ስላሳሰባቸው የቀዶ ጥገና ቡድናቸውን ይዘው ወደ ቦጎታ ተጉዘዋል። ረጅም ቀዶ ጥገና ያደረጉለት ሲሆን ሰርጀሪው በጣም ውስብስብና በርካታ ሂደቶችን የሚጠይቅ ቢሆንም ውጤቱ በሰላም ተጠናቋል። በቀዶ ጥገናው አማካኝነት ዲዲ ከአካባቢውና ከትምህርት ቤቱ ተማሪዎች ጋር በደስታ ኑሮ እንዲቀጥል አድርጎታል። ሁለተኛ አሌክሳንደር ሳንግ ወጣት የ17 ዓመት ልጅ የሆነችው ይህች ሴት በዴቫ ሲቲ ፊሊፒንስ ነዋሪ ነች። ይህች ልጅ በጁን 18 2005 የተወለደች ሲሆን ከተወለደች 5 ወር በኋላ ብዙም ልጆች ላይ የማያጋጥመውን ላንግሬስ ሴል ሂስቶላይሲስ የሚባል የዲስኦርደር የተጠቃች ነች። 7 ወሯም ከደረሰ በኋላ ከበሽታው እንድትላቀቅ የኬሞቴራፒ ሕክምና አደረገች። ዶክተሮቹ ኤልሲኤች የሚባለውን የበሽታ የአንጎልን የፒቱተሪና የሃይፖታላመስ አካባቢዎችን ቦታዎችን የሚያጠቃ ሲሆን በቀጥታ የእድገትን ሆርሞን ይጎዳል። ለዚህም ነው ቁመቷ ከ148 ሴንቲሜትር በላይ መርዘም ያልቻለችው። አሁን ላይ የ17 ዓመት ልጅ ሆና ፊቷም ሆነ ቁመቷ የልጅነት መልኳን ይዟል። ዝነኝነቷ የጀመረው እንደ ኢንስታግራምና ቲክቶክ ባሉ ማህበራዊ ድረገጾች ላይ በምታጋራቸው የሞዴሊንግ ፎቶዎችና የላይቭ ስትሪሚንግ ቪዲዮዎች ነበር። ፕሮፌሽናል የመሆን ህልሟ በጤና ሁኔታ ምክንያት የተጎናጸፈች ተግዳሮቶች ቢያጋጥሟትም ከግብ ለመድረስ አላገታትም። አሁን ላይ ታዋቂ ሞዴል በመሆን በኢንስታግራም 130,000 በላይ ተከታዮችን አፍርታለች። ሶስተኛ ባያዚ ሁሴን ይህ ልጅ ወጣት የባንግላዴሽ ነዋሪ በህይወቱ እምብዛም የማይከሰተው የተፈጥሮ ችግር ምክንያት ይህን መልክ ይዞ ተወለደ። ይህም የጄኔቲክ ዲስኦርደር ሲሆን ልጆችን 8 እጥፍ ከአማካይ ሰው ከሚኖርበት የሚያስረጅ በሽታ ነው። የ4 ዓመቱ ልጅ እንዲህ አዛውንት ሰው አካላዊ ባህሪው ተቀያይሮ እንደምታዩት የተንጠለጠለ ቆዳ፣ አይኑ ጎድጉዶ፣ ፊቱ የ70 ዓመት ያረጀ ሰው ሊኖረው የሚችለውን ገጽታ ይዟል። ይህም ከእኩዮቹ ልጆች ጋር አብሮ ለመጫወት ይፈሩትና ይሸሹት ስለነበር የመገለል ሁኔታ ተጋርጦበታል። የያዘው ፕሮቴሪያ የተባለ ዲስኦርደር ሲሆን ይህ ነገር 8 ሚሊዮን ሰዎች በአንዱ ላይ ብቻ የሚያጋጥም በሽታ ነው። በዚህ በሽታ የተጠቁ ህጻናት እንደ ሽማግሌዎች የመገጣጠሚያና የጡንቻ ችግሮችም ይጋለጣሉ። በዚህም ላይ የመኖር ጊዜያቸው አጭር ነው። ይህ ልጅ በዚህ ሁኔታ አጠቃላይ ዓለም አቀፍ ደረጃ ሰዎችን ትኩረት ስቧል። አራተኛ ቻርሎት ግራይዴ ይህች በዩናይትድ ኪንግደም የምትኖር ልጅ ናት። በልዩ የተፈጥሮ ምክንያት የዓለምን ቀልብ የሳበችው ይህች ታዳጊ የተወለደችው እንደ አውሮፓውያን አቆጣጠር በ2007 ሲሆን ክብደቷ ከኪሎግራም ያነሰ ነው። ይህ የሆነበት ምክንያት እምብዛም ብዙዎች ላይ የሚያጋጥመውን ፕሪሞዲያል ድዋርፊዝም በሽታ አይነት የሚመጣ ሰውነቷን በዋነኝነት እድገትን የሚመታ በሽታ አይነት ነው። ስትወለድ ሁኔታው ያልተለመደ ስለሆነ ዶክተሮች ትተርፋለች ብለው አላመኑም ነበር። ይህ ሁሉ ቢኖርባትም ቻርሎት በጤነኝነት ትኖራለች። ቤተሰቦቿ ሲናገሩ ጥሩ ስብዕናና ጠንካራ ማንነት እንዳላት ይናገራሉ። ብዙዎች ከባርቢ አሻንጉሊት ጋር እሷን ያመሳስሏታል። አሻንጉሊቷ ጋር ሲያመሳስሏት ያበሳጫታል። ቤተሰቦቿ ለእሷ የተለመደ እንቅስቃሴዎች እንደሌሎቹ ልጆች ማድረግ ይከብዳቸው ነበር። ለዚህም የእሷ ታሪክና ውጣ ውረዶች ላይ ያተኮረ ዶክመንታሪ ሰርተዋል። በተጨማሪም ልጃቸውን ለሚወዱ ሰዎች እርዱን ጥያቄ አቅርበዋል። ታሪኳ ብዙዎችን ያነቃቃ ሆኗል። ምንም የመገለልም ሆነ የተለያየ ቻሌንጅ ቢደርስባትም እሷ ግን በጥንካሬ ኑሯን እየኖረች ነው። አምስተኛ ሉዊስ ማኑኤል ይህ ታዳጊ ልጅ በሜክሲኮ የሚኖር ሲሆን ሲወለድ ብዙዎችን ግራ ያጋባ የጤና እክል ይዞ ተወለደ። በ2017 የተወለደው ይህ ታዳጊ ገና እንደተወለደ
3.4 ኪሎ ግራም የሚመዝን ሲሆን ከ10 ወራት በኋላ ክብደቱ ከሚታሰበው በላይ ጨምሮ 28 ኪሎ ግራም በላይ ደርሷል። ይህም ክብደት የ9 ዓመት የሞላቸው ህጻናት ክብደት ጋር ተመጣጣኝነት ክብደት አለው። እሱ ገና በ10 ወሩ 28 ኪሎ ግራም ሆኗል። ይህ ያልተለመደ ክብደት አጨማመር ቤተሰቦች ጭንቀት ውስጥ ከቷቸዋል። ይህም ያስደነገጣቸው ቤተሰቦች የሐኪሞችን በሮች ማንኳኳታቸውን ጀመሩ። ዶክተሮቹም ፓርደር ዊል ሲንድረም የተባለ የጄኔቲክ ዲስኦርደር እንደተጠቃና በሽታው ክብደት እየጨመረ ብዙ ቻሌንጅ ውስጥ ቢገባም ልጁ ግን ፈጣንና በአካባቢ ካሉ ሰዎች ጋር እና ከቤተሰቦቹ ጋር ጥሩ ተግባቢ ነው። ቤተሰቦቹ ለችግሩ ሌት ተቀን መፍትሄ ለማግኘት ይጥራሉ። በዚህም ሂደት የሉዊስ ጎዳይ ኢንተርናሽናል ትኩረትን አግኝቷል። 6ኛ ሞሐመድ ኪም። ይህ ልጅ ጃራንድ ከተባለች የህንድ ከተማ የተወለደ ሲሆን ከተወለደ በኋላ በምስሉ ላይ እንደሚታየው ለየት ባለ ተፈጥሮ ትልቅ ጣትና እጅ ይዞ ተወልዷል። እያንዳንዱ እጁ 7.7 ኪሎ ግራም የሚመዝን ሲሆን የጣቶቹ ርዝመት 33 ሴንቲሜትር ይረዝማሉ። የጣቶቹ ርዝመት በየቀኑ የኑሮ ሁኔታውን ይረብሸው ነበር። ይህም በየቀኑ ጫማ ለማሰር፣ ለመመገብ፣ ለተለያዩ ነገሮች ለሱ በጣም ከባድ ሆኖበታል። በደረሰበት የጤና ችግር አካባቢ ባሉ ሰዎች በሙሉ ያገሉታል። አብዛኞቹ ይህማ የሴጣን ልጅ ነው ብለው ይጠቋቆሙበታል። ይህ ሁሉ ችግር ቢኖርበትም ቤተሰቦቹ የአካባቢውን ሰዎች ስድብ ችለው በየቀኑ ይንከባከቡታል። 2015 8 ዓመቱ ሲደርስ ዶክተሮች የሱን ትልቅ ጣቶች ሰርጀሪ ሰርተው እንደ ሌሎቹ ጓደኛሞች እንዲኖር አድርገውታል። 7ኛ ፓን ሺንሃንግ። ይህ ልጅ ብዙዎች አሳው ልጅ ብለው ይጠሩታል። የሚኖረው ዊሊንግ ቻይና ሲሆን የተወለደውም ብዙዎች ላይ የማያጋጥመው አዮሲስ የቆዳ ችግር ይዞ ነው። አዮሲስ ማለት የግሪከኛ ቃል ሲሆን ትርጉሙም አሳ ማለት ነው። ይህ በሽታ እንደ ነብር ቆዳ ዥጉርጉር ጠቆር ያሉ ነጠብጣቦችን የተሞላበት ነው። ይህ የቆዳ ችግር መላ ሰውነቱን ወሮታል። በዚህ የቆዳ ችግር አይነት አፍንጫውና ጆሮ ሼፕ እንዲቀይር አድርጎበታል። ከዚህም ባሻገር እግሩና እጁን በአግባቡ እንዳያንቀሳቀስ አድርገውታል። ይህ በሽታ ሰውነቱ እንዲያተኩስና የመቆጥቆጥ ባህሪ ስላለው ሌት ተቀን ለመተኛት ይቸገራል። ይህ ሁሉ ችግር ቢኖርበትን ፓን ሺያንግ ጠንካራ እና ቻይ ልጅ ነው። የሱ ብቸኛ ኬዝ ለሪሰርቸሮች ዋነኛ የጥናታቸው አጀንዳ ነው። 8ኛ ቴሳ ኢቫንስ። ይህቺ ልጅ በአየርላንድ የተወለደች ስትወለድ ያለ አፍንጫ የተወለደች ልጅ ናት። አፍንጫ ሳትይዝ የተወለደችበት ምክንያት እምብዛም ሌሎች ህፃናት ላይ የማያጋጥመውን ባስማ አርሄኒያ ኦርፎቴሚክ ሲንድረም የሚባል የጤና እክል ምክንያት ነው። ይህ ችግር የተለመደ ባይሆንም በዓለም ላይ 100 ኬዞች የተመዘገበ አለ። ይህ ችግር ግን ቴሳን በይበልጥ እንድትታወቅ አድርጓታል። መተንፈስም ሆነ ማሽተት አትችልም። ነገር ግን ቅዝቃዜ ሲሰማት ማስነጠስ ትችላለች። ለዚህም በአንገቷ ስር በተደረገላት የመተንፈሻ ቱቦ ምክንያት ትተነፍሳለች። ባህሪዋና ብልህነቷ የብዙዎችን ልብና ትኩረት ወደ እሷ እንዲሆን አድርጎታል። ቴሳ ኢቫንስ ለመጀመሪያ ጊዜ የአፍንጫ ቀዶ ጥገና በ2 ዓመቷ ያደረገች ልጅ ናት። በተደረገላትም ሰርጀሪ 3D በሆነ በተደረገ ማቴሪያል የመተንፈሻ አካል በቀዶ ጥገና ተገጥሞላታል። ይህም የፊቷን ቅርጽ እንዲስተካከል አድርጎታል። 9ኛ ሻሊያን ፔፒን። ይህቺ ልጅ ሻሊያን ፔፒን ስትባል በ1999 ኦክቶበር 23 ኬንበርግ ፖርት ውስጥ የተወለደች ሲሆን ስሟ መርሜድ ገርል ብለው ይጠሯታል። ይህን ስያሜ ያገኘችው ስትወለድ ጀምሮ 2 እግሮቿ አንድ ላይ ተጣብቀው ስለተወለደች መርሜዶችን ስለምትመስል ነበር። ይህች ሴት ምንም አይነት የሽንት ፊኛ፣ ማህፀን፣ የሰገራ ማስወገጃ ቋተኩስ የላትም። ነገር ግን ግማሽ ኩላሊት አላት። የመጀመሪያውን የኩላሊት ቀዶ ጥገና ከ2 ዓመት በፊት ያደረገች ሲሆን ሁለተኛ የኩላሊት ጥገና በ2007 አድርጋለች። ከ150 በላይ ቀዶ ጥገናዎችና ለአመታት የዲያሊስ ህክምና ስታደርግ ቆይታለች። የደም ስሮች አደጋ የመቋረጥ ችግር ሊያጋጥም ስለሚችል ሁለቱን እግሮቿን ለማለያየት ቀዶ ጥገና ማድረግ በጣም ከባድ ያደርገዋል። በዚህ ሁሉ ችግር ውስጥ ሆና ብትሆንም እሷ ላይ የሚታየው ፈገግታ ብቻ ነው። ይህም የዓለም መዝናኛ ብዙሃን ትዝብት ሆና ኢንተርናሽናል ሆናለች። በዚህም ኦፕራ ዊንፍሪ ሾው ላይ እና TLC ዶክመንታሪ ላይ ዘ መርሜድ ገርል በሚል በምታሳልፈው ውጣ ውረድ ለዓለም ተዋውቃለች። በዚህም ሁኔታ ቀጥላ በ2009 ላይ በሞኒያ ችግር ህይወቷ አልፏል። ሌጋሲዋ ግን ብዙዎችን እያነቃ እስካሁን ቀጥሏል። 10ኛ ዲፓል ፓስዋን። በህንድ ውስጥ የተወለደው ይህ ልጅ ብዙ ጊዜ የሚያጋጥም
ፓራሳይቲክ ትዊን በሚባል ችግር ሲሆን 4 እጅና 4 እግሮች ኖሮ ተወልዷል። ሰዎች ይህን ታዳጊ ሲያዩት ዴፓንግ እንደ ሂንዱ አምላክ ሸረሪት ስጋ እንዳንጠለጠለበት አድርገው ይመለከቱታል። ይህም ሰዎች መነጋገሪያና አላስፈላጊ ትኩረት እንዲሰጠው ያደርገዋል። በ7 ዓመቱ ውስብስብ የሆነ ሰርጀሪ በባንግሎር ውስጥ በማድረግ የተሳካ ሁኔታ ሆዱ ላይ ያለውን አላስፈላጊ የሰውነት ክፍሎች ያስወግዱለታል። ይህም ቀዶ ጥገና እሱን እንደሌሎች ጓደኞቹ እንደፈለገው እንዲጫወት እንዲሮጥ አድርጎታል። በማህበረሰቡም ዘንድ የነበረው ነቀፌታም እሱ ከዳነ በኋላ ሙሉ በሙሉ ቀርቷል። ዶክተሮቹም በአስገራሚ ብቃታቸውን ያሳዩበትና ልጁን ወደ አዲስ ህይወት እንዲሻገር አድርገውታል። እነዚህ ታሪኮች የሚነግረን ምን ያህል ጠንካራና አስገራሚ ልጆች እንደሆኑና በችግሮቻቸው ጊዜ ምን ያህል መጽናት እንዳለባቸው ነው። ሰብስክራይብ፣ ላይክ፣ ኮመንት ማድረጋችሁ እንዳይረሳ። አበቃው። ሰላም።